እምቢበል በላይ እምቢበል በላይ አንሾምህ እምቢ እንታረቅ ለጠላት ውረት ልጅ ይሮጣል አባቱን አይቀድምም ኢትዮጵያዊ ነኝ የዓለም ሪከርድ ባለቤት ነኝ የሆነ ያለ ስራ በዘፈን አንደኛ ነህ በሮቻ ግን እኔን ማሸነፈው ላሳየ እምቢበል በላይ እምቢበል በላይ አንሾምህ እምቢ እንታረቅ ለጠላት ውረት እሳት አንድነቴ ስለሚመጣው የውጭ ዋው እዚህ ዕድሜ ማሸነፍከኝ አይደል ልጅ ሆነ የምን ወተት ነው የጠጣው ተናስተልኝ ውድ የፕሮግራም ተከታታዮች እንደምን አላችሁልኝ ከዮኔ በላይ ጋር ቆይታ ለማድረግ ስለወደዳችሁ ስለፈቀዳችሁ እጅግ በጣም አድርጌ አመሰግናለሁ ዛሬ በዓለም ላይ ካየናቸው ታላላቅ የረጅም ርቀት ሯጮች መካከል አንዷን የኢትዮጵያ እንቁ አትሌት መሰረት ደፋርን እንግዳዬ አድርጌያታለሁ መሰረት በ5000 ሜትር ኦሎምፒክ የሁለት ጊዜ የወርቅ ሜዳሊያ ተሸላሚ ናት በአቴንስ 2004 እና በድጋሚ በለንደን 2012 የወርቅ ሜዳሊያ ተሸላሚ ስትሆን መሰረት ደፋር የሁለት ጊዜ ዓለም ሻምፒዮን የአምስት ጊዜ ዓለም የቤት ውስጥ ሻምፒዮና በ5000 ሜትሮች በ3000 ሜትሮች እና በ2 ማይል ሩጫ ውድድር የቀድሞ የዓለም ክብረ ወሰን ባለቤት ነች ከ17 በላይ ዓለም አቀፍ ሜዳሊያዎችን እና ስፍር ቁጥር የሌላቸውን ድሎችን በማግኘት የሀገሯን የኢትዮጵያን ባንዲራ ከፍ በማድረግ ትታወቃለች መሰረት ደፋር በስፖርታዊ እንቅስቃሴ ውስጥ ትውፊት ብቻ ሳትሆን በሁሉም ቦታ ላሉ ሯጮችና ህልም አላሚዎች መነሳሳትን ፈጥራለች በወርቅ የደመቀ ትዳር በልጅ የተባረከ ኑሮና ብዙ በረከቶች ያሏት እንቁ ኢትዮጵያዊ አትሌት ናት መሰረት ቆይታ ከዮኔ በላይ ጋር ፕሮግራም እንግዳ ለመሆን ስለፈቀድሽ በእጅጉ አመሰግንሻለሁ እኔም አመሰግናለሁ እንግዳ አድርገህ ስለጋበዝከኝ እጅግ አድርጌ አመሰግናለሁ በጣም አመሰግናለሁ ዛሬ የምንገኘው በአሜሪካን ሀገር ቨርጂኒያ ውስጥ ነውና ምን እግርታለሽ መሲ ያው እንግዲህ በአሁኑ ጉዞዬ እዚህ የአፍሪካን ኢምፓክት አዋርድ እና የአፍሪካን ግሬት ራን የሚባል ውድድር ነበረ ለሱ ዝግጅት ነው እዚህ የተገኘሁት ተሸላሚ ነበርሽ አዎ በጣም አይተናል በጣም ደስ የሚያሰኝና በጣም የሚገባሽ ብዙ የሚገባሽ ታላቅ ኢትዮጵያዊ ስለሆንሽ ደስ ብሎናል እንኳን ደስ ያለሽ ማለት ወዳለሁ እንኳን አብሮ ደስ አለን በ14 ዓመትሽ ከባንክ አትሌቲክስ ቡድን ጋር እንደተቀላቀለሽ በ15 ዓመትሽ ወዲያው በኢንተርናሽናል ውድድር መሳተፍ መጀመርሽን በወፍ በረር ሰምቻለሁ እስቲ የትውልድ ቦታሽንና አስተዳደግሽን ጨምረሽ አጫውችን አጀማመርሽ እንዴት ነበረ ተወልጄ ያደግኩት አዲስ አበባ ነው ልዩ ስሙ አስኮ ቆዳ ፋብሪካ የሚባል አካባቢ ላይ ነው ያደግኩት ለእናትና ለአባቴ 6 ልጆች ነን 4 ሴቶች 2 ወንድ እንግዲህ ከዛ መካከል አራተኛ ነኝ ከዛ ውስጥ እንግዲህ እኔ ነኝ በአትሌቲክሱ ላይ ያው የወጣሁት ያደግኩትም እዛው አስኮ አካባቢ ነው ኤሌመንተሪ የተማርኩት ፊታውራሪ አብተጎርጊስ ሃይ ስኩል ደግሞ መድኃኔዓለም አጠቃላይ ነው የተማርኩት የመጀመሪያው ድሬን ያደረኩት ኤሌመንተሪ ላይ ነበረ በአመቱ ሃይ ስኩል ላይ ለትምህርት ቤቶች ለዞን ተወዳድሬ ወደ ባንክ ስፖርት ክለብ ተቀላቀልኩኝ በገባውም በአራት ወር ውስጥ ነበር ወልሽ ክሮስ ካንትሪ ተወዳድሬ ያለፍኩት በሱ ውድድር ላይ አልሄድኩኝም በዛኑ አመት ሐምሌን ሐሴ ላይ የሚደረግ የዓለም ታዳጊዎች ውድድር ነበር ፖላንድ ባይዶጎዚስክ የሚባል ከተማ ላይ እሱ ላይ ተመርጬ የመጀመሪያ በ15 አመቴ የብር ሜዳሊያ አግኝቻለሁ 15 አመት ላይ ብር አገኘሽ ዋው እሺ ከዛ በኋላ እንግዲህ ያው የመጀመሪያ ትልቅ ኢንተርናሽናል ውድድር ያደረኩት በ2003 ዓለም ሻምፒዮና ነው
በ2004 ኦሎምፒክ አቴንስ ላይ ግን በ5000 ሜትር የመጀመሪያዋ አፍሪካ ወርቅ ሜዳሊያ ያገኘው ሆኜ ትልቅ ውድድርን ያሸነፍኩበት 2004 አቴንስ ኦሎምፒክ ነው። ዋው! በአስደናቂው የኦሎምፒክ ጉዞሽ ብዙ ድሎችን ተጎናጽፈሽ የሀገርሽን የኢትዮጵያን ባንዲራ በዓለም አደባባይ ከፍ አድርገሽ አውለብልበሻል። በዚህም መላው የኢትዮጵያ ሕዝብ ተደስቶብሻል፣ ኮርቶብሻልም። በሩጫ ውድድር ዘመን የሪከርድ ባለቤት መሆንም የአባ ደፋር ልጅ የኢትዮጵያን እንቁ ልጅነትሽን አስመስክረሻል። እውነት ነው? እውነት ነው። በጣም ትዝ ከሚለኝ በተለይ የ2012ቱን ላስታውሰው ሙዚቃ ሆነ አገኘኝና ታዳምጠኝ እስኪ። እልል በይ በዓለም ከሚያስጠሩሽ በጀግኖችሽ ላይ እልል በይ በዓለም ከሚያስጠሩት በጀግኖችሽ ላይ ኃይሌን ተመልከቱት ያለኝን ጉልበት ሕዝቤ ማጨዋ ነው የምኮራበት ጌጤን ተመልከቱ ወይ ኮማማሬ ወርቅን እሺ ያለ ሁሉም ይጥራኝ ዛሬ ቀኔን ሳብለሽ ላታስቢ ላፍታ ስለሽም ግምት ነው ለወገኑ አለኝታ ውድድር ከገባ ወዲያ ካለም ጋር መሰረት የጥኑ ባልድር መታለል የማላውቅ በነሐስ በብር በወርቅ ላይ ወርቁን የምደራርብ እኔ ነኝ ኢትዮጵያ ጥሩ ባለስም እኔ ነኝ ኢትዮጵያ ጥሩ ባለስም ብለሽ ተናገሪ ይቅር ስም ዝሙ ጠላትሽን ቢያፍር ይሰበር ቅስሙ ጠላትሽን ቢያፍር ይሰበር ቅስሙ። የተሸለምሽበት በ2012 ነው አይደል? 2012 እሱ ያን ሰሞን አንቺ የፈካሽበት የበራሽበት ነበርና እኔ ደግሞ ባለሁበት ከኢትዮጵያ አትሌቶች ጋር በጣም ቁርኝት አለኝ። በጣም ነው የምወዳችሁ። ምክንያቱም በዓለም አደባባይ ባንዲራችን እኛን ቁጭ ብድግ የምታደርጉ የምታስደስቱን ለፍታችሁ ወርቅ የምታደርጉን ስለሆናችሁ እኔ መልእክት ለመላው አትሌት በተቻለ አንዳንዶችን በቅኔ መሰል ነው ያስገባኋቸው ስማቸውን፣ አንዳንዶችን በፎቶ አስገብቻቸዋለሁ። ግን በእንደዚህ ነበር ይህን ሙዚቃ የሰራ ነው እና ዛሬም እኔ ፕሮግራም ላይ መጥተሽ ደግሞ ለመጫወት ስለፈቀድሽ በጣም አመሰግናለሁ መስዬ። በጣም አመሰግናለሁ። በጣም አድርጌ ነው የማመሰግነው። ዘፈኑን አይቼዋለሁ። ያው እንግዲህ ትንሽ ረጅም ጊዜ ቢሆንም ግን በጣም አሁን እንደ አዲስ ሳየው በጣም ነው የተገረምኩት። እንግዲህ እኛም በጣም አድርገን ነው የምናመሰግነው። ያው ካለ ኢትዮጵያ ሕዝብ እኛም እዚህ ቦታ ላይ መድረስ አንችልም። በተለያየ ዓለም የሚኖሩ ኢትዮጵያውያኖች ከተለያየ ቦታ እየመጡ በውድድር ቦታ እየደገፉን እያበረታቱን ብዙ ነገሮች እያደረጉልን ለእኛም ውጤት መሳካት የኢትዮጵያ ሕዝብ ስለሆነ በተለይ ደግሞ ውጭ ዓለም የሚኖሩ እኛ ውድድራችን በውጭ ዓለም ስለሆነ ብዙ ያበረታቱን የደገፉን ኢትዮጵያኖችን በዚያን አጋጣሚ በጣም ላመሰግን እወዳለሁ። መሲ ከባለቤትሽ ከልጆችሽ አባት ብሎም ከዛሬው ካሰልጣኝሽ ጋር ትውውቃችሁ መቼ ነው የጀመረው? ዝነኛ ሰው ከሆንሽ ነው ያገኘሽ ወይስ ስለ ፍቅር አጀማመራችሁ አጫውሽን? እኔና ቴዲ የተገናኘ ነው የመጀመሪያ ባንክ የገባሁበት ዓመተ ምህረት ላይ ነው። እሱ የእግር ኳስ ተጫዋች ነው የባንክ ሲ ላይ፣ እኔ ደግሞ በባንክ ፖስት ውስጥ የመጀመሪያ ዓመት ተቀጥሬ የገባሁበት ዓመት ላይ ነበር የተገናኘነውም እኛ ለክሮስ ካንትሪ ስንዘጋጅ እነሱ ደግሞ ጃልሜዳ ነበር ትሬኒንግ የሚሰሩት እና ባንክ ስፖርት ክለብ ውስጥ ምሳ ስላለን እነሱም ከጨረሱ እኛም ከጨረስን በኋላ በባስ ነበር ወደ ክለብ የምንሄደው። በኋላ ጃልሜዳ አካባቢ ከላይ ደግሞ ቢዎች ስላሉ እነሱን እስከሚወስዱ ውሃ ልንጠጣ ወረድን። ስንወርድ እሱ ነበረ ከቧንቧ ላይ በጣሳ ውሃ እየቀዳል ሁሉም የሚሰጠውና ከመሀል ላይ አውጥቶ ለኔ ሰጠኝ። እና በቃ ያኔ ነው የመጀመሪያ የተያየ ነው የተዋወቅ ነው። ከዛ በኋላ ያው እንግዲህ አሁን ወደ ስንት ዓመት ማለት ነው በፈረንጅ 19 በእኛ 1991 እንግዲህ ዛሬ 2018 ነው።
ከ23 ዓመት በላይ ማለት ነው። በተለይ መሲ በአቴንስ ኦሎምፒክ ውድድርሽን ታሪካዊ ልንለው እንችላለን። እስቲ ከመነሻው እስከ መድረሻው አጫውችን። ከውድድሩ በፊት በኋላ ተጠባባቂዋ ያልተጠበቀ ውጤት ለውድድሩ ሙሉ ሳትታሰብ ያልታሰበ ድል ይዘሽ የመጣሽበትን ሲወራና የሰማው መስሎኝ። እስቲ አንቺ ተሳፋሪሽ ንገሪኝ። በ2004 እንግዲህ ያው መጀመሪያ ሚኒማ ነው የምታመጣው ኳሊፋይት ለማድረግ ያንንም ሚኒማ አምጥቼ ነበረ። ከዛ በኋላ ግን ያው በቲም ውስጥ ተጠባባቂ ነበር የተደረኩት። እኔ ግን ተጠባባቂ እንደሆንኩ ሳይሆን በጣም በጽናት ትሬኒንግን እስከ መጨረሻው ሰዓት እሰራ ነበረ። በዛ መሃል ግን ያው ብዙ ፈተናዎች ነበሩ። ያው ልጅነቱም አለ፣ ጉጉቱም አለ። እንደማልሳተፍ ሳቅ በጣም ውስጤን ረብሾኝ ነበር። ያ ሁሉ ነገር ሆኖ ግን እኔ ትሬኒንግን እስከ መጨረሻው ሰዓት በጣም በትጋት ነበር ስሰራ የነበረው። በመጨረሻው ሳምንት ሳይሆን 3-4 ቀን ይሆናል ሲቀር ነው ወደ ቲሙ እንድቀላቀል የተደረኩት። ከዛም በኋላም ያው ወደ ውድድሩ ሄድኩኝ። እኔ እንደምሳተፍም አላቅም እንደምወዳደርም አላቅም። እንኳን ወርቅ ሜዳሊያ ለማምጣት ለመሳተፍ እንኳን ምንም አይነት ህልሙም ሐሳቡም አልነበረብኝም። መጨረሻ ላይ ያው ሰሌክት ተደርጌ ወደ ውድድሩ ሄድኩኝ። የመጀመሪያውን ማጣሪያ በአንደኝነት ስወጣ እንዴ አልኩኝ። በቃ ማለት ያ የወደቀው ሞራሌ አትችልም የተባለው አትችልም፣ እሷ የሀገር ውድድር መሮጥ አትችልም፣ ያ ሁሉ ነገር በማጣሪያው ላይ በቃ በጣም ሞራል እንዲኖረኝና እንደምችል ማጣሪያው አሳየኝ። ብዙ ሰዎችም በቃች ልጅ የሆነ ነገር ታመጣለች የሚል ግምቶች መወራት ጀመረ። ፋይናሉም ላይ በጣም ከባድ ነበር ውድድሩ። በዛ ሰዓት በእኛ እድሜ ተቋቁመን መሄድ የማንችለው በጣም ከባድ ፔስ ነበር ሲኬድ የነበረው። እንግዲህ የኔ ኃይል ሳይሆን የእግዚአብሔር እጅ ስለነበረበት ውድድሩን በጣም ያንን ሁሉ ኃይለኛ ፔስ ተቋቁሜ እኔም ሳላስብ ማንም ሳይጠብቅ በአፍሪካ እንግዲህ የመጀመሪያውን 5000 ሜትር ነው ወርቅ የወሰድኩት። ለራሴም እንኳን እስከዛሬ የማላምነውና በህይወቴ ለኔ ትልቁ መሰረት የጣለልኝ 2004 ኦሎምፒክ ነው። ዋው በጣም አስደሳች ነው። በጣም በተለይ ሳይጠበቁ ሳያስቡት የሚደረግ ነገር እንዳልሽው ፈጣሪ ረድቶሻል ማለት ነው። ያቺ ጥንካሬ ደግሞ ማልሳተፍም ወይም ደግሞ በቅተዋል አይሆንም ትተሽ ይሆናል ብለሽ በተስፋና በኩራት ሄደሽ ድል በማድረግሽ በጣም የሚያስደንቅና የሚያስደስት ነገር ነው። ሌላ በ2006 የዓለም ሻምፒዮና ኢንዶር ለመሳተፍ በሄድሽበት ወቅት የራሽያው አትሌት ከሳምንት በፊት የዓለም ሪከርድ ሰብራ ሳምንት ሳይሞላት ነበር ለውድድር አብረሻት ለመሳተፍ የቻልሽው። በወቅቱ ምን ተፈጠረብሽ? መጨረሻውስ እንዴት ነበር? ፍርሃትሽ? የዓለም ሪከርዱ ልክ ለውድድሩ የተወሰነ ቀን ሲቀር ራሱ ውድድሩ ራሻ ነው፣ ራሻዊ ናት የሰበረችውም ደግሞ በምንሮጥበት ሜዳ ላይ ነው። እና ልጅቷ ጋር በተለያዩ ውድድሮች እንተዋወቃለን። ያው ወደ ውድድሩ ሄድኩና በጣም ብዙ ጋዜጠኛ ነበር ኤርፖርት የጠበቀኝ። እና የመጀመሪያ ጥያቄ መሰረት እኛ ውድድሩ ራሻ ላይ ነው፣ የዓለም ሪከርድ የሰበረች አለች፣ አንቺ ምን ለማግኘት ነው የመጣሽው ብሎ ነው የጠየቁኝ። ተሰባብሯል ማለት ነው። አዎ ማለት ያው የዓለም ሪከርድ የሰበረ ካለ አንተ ቻንስ የለህም ወርቅ ለማግኘትና ቀጥታ ያልኳቸው ወርቅ ለመውሰድ ነው ያልኳቸው። አዎ ማለት ያው ልጅቷን ማቃታለሁ። በወቅቱ በጣም ፈጣን ሰዓት ነው የሮጠችው። እኔም ግን በጣም ጥሩ ላይ ስለነበርኩኝ ያው ወርቁን እንኳን ባልወስድ እጅ ሰጥቼ መግባት የለብህም፣ ስለዚህ ለጥያቄያቸውም እኔም ወርቅ ልወስድ ነው የመጣሁት አልኩኝ። ያው ውድድሩንም በጣም ሁኔታ በጣም በርቀት ነው ያሸነፍኩት። ያው በጣም ስትረስም ስላደረኩኝ ኃይለኛ ኪክ ነው የሄድኩባት። ወደ 1 ዙር ከምናምን ሊቀር ሲል በጣም በፍጥነት ተነስቼ በጣም በርቀት ነበር ያሸነፍኳትና ያው በጣም ብዙ ተነጋግረውበት ነበር። እዛም ያው የዓለም ሪከርድ እሷ ሁለተኛ ነጣችው። ሁለተኛ ነጣችው። በጣም የሚገርም ነው። እንጂ የሚያስደንቀው ነገር ባልታሰበ ነገር ላይ ነው። ብዙ ከትሬኒንግሽ ከጽናትሽ ከትጋትሽ በዘለለ ብዙ ሰዎች ያልጠበቁትን ውጤት ነው እያመጣሽ የነበረው እና የኢትዮጵያ ሕዝብ ደግሞ በምታመቻቸው ድሎች ይኮራል።
አትሌቶች ለኢትዮጵያውያን ማለት ከራሳችሁ ከድካማችሁ በዘለለ ብዙ ሚሊዮን ህዝብ ነው እናንተን የሚጠብቅ ቁጭ ብሎና በውድድራችሁ ላይ እኔም አንደኛው ነበርኩኝ። ውድድር ሲኖራችሁ ቁጭ ብድግ ከሚሉት እዚህ ቁጭ ብለን ኦርደር ሁሉ እናደርጋለን እንጂ ለፊጂ ምን ታደርጊያለሽ ምናምን አንዳንድ ነገሮች የሚያደርግና ብዙ ሰው ተስፋ የሚጠብቅባችሁ ናቸውና በማንኛውም መንገድ ደግሞ እንደዚህ አይነት ወርቅ በወርቅ እያደረጋችሁ የኢትዮጵያን ህዝብ የድል ባለቤት ስለምታደርጉት በጣም እድለኛ ናችሁ። በጣም ነው በህዝቡ እና በኔም በአርቲስቶች ስም ልናመሰግናችሁ የምንወደው። በርቺልን እንላለን። መሲ ብዙ አትሌቶች ከመጀመሪያ የውጤት መቀነስ በኋላ እንደገና ወደ መጀመሪያው አንደኝነት ውጤት መመለስ ብዙ ይቸገራሉ። አንቺ ከ8 ዓመታት በኋላ እንደገና ወርቅ ለማግኘት በቅተሻል። በመሃል 2008 ቤጂንግ ላይ ነሐስ በማምጣትሽ ምን ተሰምቶሽ ነበር? እንዴት ሳለፍሽው ያንን መሃል ላይ መጥቶ የነበረው ነሐስ? አዎ ብር ሜዳሊያ ተቀይሮ ወደ ብር። ኦኬ ወደ ብር አለሽ። አዎ እና 2004 ካሸነፍኩ በኋላ ያው በስፖርት ላይ አቋምህን ይዘህ ለረጅም ዓመት መቆየት በጣም ከባድ ነው። አንደኛ ማሸነፍ ወይ ታዋቂ መሆን በጣም ቀላል ሊሆን ይችላል። ውጤትን ይዞ መቆየት ግን በጣም ከባድ ነው። ትልቁ ስፖርትን የሚፈትነው ያ ነው። እኔ በ2008 ላይ በጣም ጥሩ ተዘጋጅቻለሁ፣ በጣም ጥሩ ሰርቻለሁ፣ ወርቅም አመጣለሁ ብዬ ነው ሄድኩት። ግን ያው በውድድር ላይ ደግሞ ያው ጥሩም ብትሆን የዛን ቀን ብቃቱ ጥሩ የሆነ ሰው ያሸንፋል እንጂ ብቃቴ ወይ ወርዶ ወይ ጥሩ ሳሎን ቀርቻ አይደለም። ያው 1 እና 2 ወተናል። ትልቁ ነገር ለአገር ወርቅና ብር ማምጣቱ ነው። በዛ ውድድር ላይ ያው ወርቅም ብጠብቅም ብር ሜዳሊያ አግኝቻለሁ። ለኔ በጣም ትልቅ ሰክሰስ ነው። በዛ በ8 ዓመት ጋፕ ውስጥ ግን ከባድ ነው። በተለይ ለሴት ልጅ አንድ ኦሎምፒክ አሸንፋ 2ኛ ሄዳ 3ኛ መሄድ ራሱ በጣም ከባድ ነው። የሶስተኛው ላይ ያው የሱም ጊዜ በጣም ትሬኒንግን በደንብ ሰርቼ ነበር ሄድኩት። ያው እንግዲህ 3ኛ ኦሎምፒክ ላይ ደርስ ምናልባት 4ኛውን ላልሄድ እችላለሁ የሚል ነገር አለ። ብዙ ሰው 1 ወይ 2 ኦሎምፒክ ነው። በሴት ልጅ 3 ኦሎምፒክ መሄድ በጣም ትልቅ ጉዞንና ትልቅ ጽናትን ይጠይቃልና ያንን ኦሎምፒክ እንዳያመልጠኝ በጣም ነበር የተዘጋጀሁት። በሃይማኖቴም በትሬኒንግም በተለይ እመቤቴ ማርያም በሱ ውድድር ላይ በጣም ረድታኛለች። ሁልጊዜም ብትሰራም ብትለፋም እግዚአብሔር ካልተጨመረበት እግዚአብሔር ካልረዳክ የሚሆን ነገር የለም እና ያቺ ውድድር ለኔ ከእግዚአብሔር የተሰጠችኝ ስጦታ አይነት ብዬ ነው ማስበው። የመጨረሻዬም ውድድር ስለሆነ በጣም በጥሩ ያጠናቀቅኩበት ውድድር ስለሆነ ለኔ በህይወቴ በቃ ከማረሳቸው ውድድሮች ደግሞ የለንደን 2012 ውድድር ነው። በጣም ይገርማል። እንዳየሁሽ እንዳንድ ፕሮፋይሎች እንዳየሁት ለሃይማኖትሽ ያለው ጽናት በጣም ጥብቅ ነው። በ2012 በለንደን ባደረግሽ ውድድር ተጠይቅሽ ነበር። አሁን ከድል በኋላ የእመቤታችንን ምስል ከደረትሽ አውጥተሽ ለዓለም እያሳየሽ ጎንበስ ቀና እያልሽ ምስጋና ስታደርሺ የዓለም ሚዲያዎች በስፋት ሲዘግቡት ታይቷል። እንዴት አሰብሽው? በሃይማኖት ጽናትሽ ይሄስ ሁሉ ጽናት ከምን የመነጨ ነው? እንዴት አሰብሽው? ያቺ ምስል እንኳን ያው እኔ በተደጋጋሚ ያውችን ጥያቄ ማንንም አያልፈኝም እና ምስሏን የሰጠኝ ባለቤቴ ቴዲ ነው። አዎ እሱ ነው መጀመሪያ እንደውም በቃ እኔ ከትቻት ሮጣለሁ ነበር ያልኳት። ከዛ በኋላ ግን ከተሻት ውጪ ካወጣችሽ አውጫት ብሎኝ ነበር። ከዛ ያው የጭንቁ ሰዓት ሲደርስ መጨረሻ ላይ ደረቴ ላይ የሰፋዋት ከቀኑ 6 ሰዓት በኋላ ነበርና በጣም ስትረስ አለው። ኦሎምፒክ ስትሮጥ በጣም ጭንቀት አለው። የሀገር ውድድር ነው፣ ኦሎምፒክ ነውና ልክ እንደ ኖርማል ውድድር አይደለም ውድድሩ ላይ የምትቀርበውና በጣም ተጨነኩኝ። ማለት ያው ስትረስ አደርጋለሁ። እየሰፋዋት እንግዲህ ዛሬ እንዳወጣሽ አውጪኝ ያለበለዛ እኔ ብቻ ነኝ በደረቴ ውስጥ እንዳለሽ ማቀው ብዬ ቁጥሩን ሰፋው። ከዛ በኋላ የተሰማኝን ነገር ልነግርህ አልችልም። በቃ ያ ሁሉ ፍርሃት ለቀቀኝ። በቃ አንድ ነገር ብቻ በቃ እንዴት ጥሩ ነገር እንደሚኖር ለራሴ በቃ በጣም ተሰማኝና ያው ወደ ውድድሩ ሄድኩኝ። ውድድሩን በአንደኝነት አጠናቀቅኩኝ። ያው እንግዲህ መጨረሻ ላይ እንዳየኸው ምስሏን አወጣው።
በቃ ያቺኛዋ የመጨረሻ ድሌ ለኔ ታሪካዊ ናት። በጣም ታሪካዊ ነው በእውነት ብዙ እኔም ያሰብኩት ስትገቡ ብዙ አይነት ፍተሻ ብዙ አይነት ተደርጎባችሁ ነው ሜዳ ላይ የምትወጡትና እውነት አልመስል ያለኝ ከልብሽ ውስጥ የወጣች ያህል እንጂ ከደረትሽ ውስጥ ከውጭ ያለች አትመስልምና አገላለጽሽ በእውነት ለኛ ክርስቲያኖቹ ደግሞ በጣም አስለቃሽ አስደሳች ብዙ ነገር ነው ያደረግሽውና ብዙ አትሌቶች የራሳቸውን ስሜት ይገልጻሉ በዓለም አደባባይ ላይ ያንቺው በክርስቲያን አማኞች ዘንድ ካንቺ በበለጠ አስደስተሽናል ብዙ የኢትዮጵያ ሕዝብ ሲያደንቀውና ሲያለቅስም ሲደሰትም የሚያዩበት ወቅት ነውና እግዚአብሔር በጣም ካንቺ ጋር ይሁን አሁንም መሲ ቺርስ እስቲ እንኳን ደህና መጣሽ በድጋሚ የታችን ኦኬ እስቲ አሁን ወጣ እንበልና ምክር ስጭን እስቲ ብዙ ልምድ ካለው ካንቺ ጋራ በተለይ በስፖርቱ በአትሌቲክሱ ዙሪያ ማውራት አለብንና ስለ የአመጋገብ ምክር እንደ ኦሎምፒክ ሻምፒዮን አመጋገብሽ ምን ይመስላል? አንቺስ የማሸነፍ ሚስጥር ምንድነው? በልምምድ ጊዜና በተለይ ደግሞ ለውድድር ስትዘጋጂ አመጋገብሽ እንዴት ነው? እስቲ አጫውቱን ስለ እዚህ ድል ላይ ወርቅ ላይ የሚያመጣ ምን አይነት ምግቦች ብንመገብ እንሮጣለን እንዳንቺ? እንግዲህ ያው ስፖርተኛ ስትሆን አንዳንድ ሰው የሚመስለው መሮጥ ብቻ ነው የሚመስለው እና ስፖርተኛ ብዙ ማሟላት ያለባቸው ነገሮች አሉ። ትልቁ ነገር ያው ትሬኒንግክ ነው፣ እረፍትክ ነው፣ ምግብክ ነው። እያንዳንዱ የምታደርጋቸው እንቅስቃሴዎች ናቸው ለውጤት የሚያመጡት። በምግብ በኩል እኔ ያው ለስፖርት ይጠቅማል ከተባለ ምንም አይነት ነገር አደርጋለሁ ማለት ለምሳሌ አሁን ማንኛችንም የምንፈልገው የሚጣፍጥ ምግብ ነው ደስ የሚለንን ነው። ለምሳሌ አሁን እንጀራ መብላት የኛ የባህል ምግብ በጣም ሁሉ ጊዜ በቀን እንኳን ብትበላው የሚሰለች አይደለም። በሩጫ ላይ ስትሆን ግን ያ ነገር ሊሆን አይችልም። ወይ በሳምንት አንዴ ወይ እረፍት ቀን ስትሆን ነው እንጂ እንጀራን ቀን በቀን ልብላ ብትል ትሬኒንጉን መስራት አትችልም። ለምሳሌ ምሳ ሰዓት ላይ እንጀራ በልተክ ከሰዓት ትሬኒንግ ልስራ ብትል የማይሆን ነገር ነው። ስለዚህ እኔ አሁን በምሮጥበት ሰዓት በቃ ለኔ በጣም የሚጠቅሙኝ ነገሮችን የምበላው ለምሳሌ አንድ ጊዜ እንደውም በጣም ቦዬ ድንች የሚባል አለና ከወላይታ አካባቢ የሚመጣ እና በጣም ጉልበት ይሰጣል ሲባል ከወላይታ ድረስ ቦዬ ድንች ሁሉ አስመጣ ነበር እና የበቆሎ ገንፎ በላለው ካርቦሃይድሬቶችን ፍሩት ስጋም የተወሰነ እበላለሁ። ግን ለስፖርቱ የሚጠቅመውን ብቻ ነው በሩጫ ህይወቴ ላይ ስበላ የነበረውና ያም ጠቅሞኛል። ያው ለስፖርት የሚሆንህን ነገሮች ካደረክ ያው እረፍትን ካረክ ትሬኒንግን በስርዓት ከሰራክ ያው እኛ ሀገራችን አልቲቲዩዱም ኔቸሩም ስለሰጠን ስኬታማ ማትሆንበት ነገር የለም። ስለዚህ አመጋገብ በጣም ወሳኝ ነው የምትይው? በጣም ወሳኝ ነው። በተለይ ለስፖርተኛ በተለይ ያንግ ያለክ በጣም ምግብ ያስፈልጋል ማለት ያንግ ያለክ በጣም በምግብ ከተጎዳክ የተፈጥሮ ጉልበትህንም ነው የምታጣው። ስለዚህ ያንግ ያለ በደንብ ምግብ ማግኘት አለብህ ማለት የሚጠቅምህን ግን በጣም ብዙ በደንብ ነው መብላት ያለብህ። እኛ ግን እኔ ያው በጣም ያንን ነገር ለማግኘት በጣም በልጅነቴ ወደ ስፖርቱ ስለተቀላቀልኩኝ በተለይ የባንክ ስፖርት ክለብ በጣም በጥሩ ሁኔታ ነበረ ምግብ የሚመግቡን። በሳምንት 3 ቀን አለን። ውድድር ሲደርስ ደግሞ ቀን በቀን ምሳና እራት ሁሉ ያደርጉልናልና እኔ በጊዜ አድቫንቴጆችን ስላገኘው ያገኘሁትን አድቫንቴጅ ሁሉ ወደ ጥሩ ስለቀየርኩት ያው ውጤታማ አልሆን ችያለሁ። ውድድር ከመግባታችሁ በፊት አሁን ለምሳሌ ከሳምንት በፊት ወይም ከ2 ቀን ከ3 ቀን በፊት ብዙ ሐሳብና ጭንቀት አለባችሁ። እዛ ላይ ያመጋገብ ነገሮች ደግሞ ወሳኝ ናቸው። ይከብዳሉ፣ ይቀላሉ፣ ያሰንፋሉ፣ ያፈጥናሉ የሚባሉ ነገሮችና እንደው ለየት ያለ ቀለል ይላል ወይም ደግሞ ለሩጫ ይረዳል የምትይው የተወሰነ የምግብ አይነቶች አሉ? ለምሳሌ ውድድር ሲደርስ ላይ ካርቦሃይድሬት ነገሮችን መብላት ያለበት። አሁን ለምሳሌ ውድድር ቀን ላይ እኔ አሁን ፓስታ ባገኝ መርጣለሁ ወይ ደግሞ ሩዝ። እኔ የምመርጠው ፓስታ ነበር። ፓስታ ወይ ደግሞ ዶሮ ምሳ ሰዓት ላይ እንደዛ በላለሁኝ። ሳምንት ሲቀረው ደግሞ ሙሉ ለሙሉ እንጀራ ነገር አልበላም። ያው ውድድሩን ቦታ ስለምትሄድ ያንን አታገኝም።
ፍሩት ነገሮች ማለት አንተን ለውድድሩ ነፃ ሆነህ የምትሮጠውን ቀለል ያሉ ምግቦችን ነው ውድድሮች ላይ የምትበላው። አሁን ወደ ጤናና ማህበረሰብ ላይ ከክብደት መጨመር ጋር ለሚታገሉ ወይም የአካል ብቃቱን ለመጀመር ለሚሞክሩ ሰዎች ምን አይነት የጤና ምክር ትለግሻቸዋለሽ? ለማህበረሰባችን ሩጫን ከውድድር ባለፈ ለአካል እንቅስቃሴ ለጤንነት ያለው ፋይዳ ምን ያህል ነው ትያለሽ? እንግዲህ እኔ በተለይ ለሴቶች ብዙ ጊዜ ሴቶች ከወለዱ በኋላ በቃ ሰውነታችን አይቀንስም፣ ከተወለደ በኋላ መመለስ አይቻልም ይባላል። ግን በደንብ ይቻላል። እኔ ለምሳሌ 3 ልጆች ከወለድኩ በኋላ በወለድኩ ጊዜ እኔም እንደማንኛውም ሴት ሰውነቴ በጣም ጨምሮ ነበረ። ያውም ኤክሰስ በተለይ ስፖርተኛ ስትሆን ያው ተመልሰ ለመሮጥ ስለምትፈልግ በደንብ ነው የምትታረሰውና በጣም ወፍራለሁ። ከዛ በኋላ ግን በደንብ አድርጌ ሰውነቴን ማስተካከል እችላለሁ። ምንድነው ሁሉ ጊዜ አንችልም ነው የምንለው፣ ግን በደንብ ይቻላል። እኔ በስፖርቱም ላይ ያለፍኩም ቢሆን የኔ አይነት ሰውነት እንኳን ተመልሶ መምጣት ባይችል አሁን እኔ ሪል ስፖርቱን ስለማቅ በደንብ ስለምሰራ ሰውነቴን ማስተካከል እችላለሁ። ግን የተወሰነ ቀንሶ ግን ጥሩ ሰውነት ጥሩ ጤንነት ማድረግ በደንብ ይቻላል። እንቅስቃሴዎች ማድረግ ነው። መሮጥ ባትችል ወክ ማድረግ ነው። ቢያንስ ጠዋትና ማታ ሁለቱን እንኳን ባትችል 1 ሰዓት ያህል በጠዋት ተነስተ በጣም ወክ ብታደርግ ራሱ ለስራ ለመሄድ ለመነቃቃት ራሱ ልክ እንደንትን ነው ይረዳል። ስለዚህ ምግብ ላይ ነው ትልቁ ነገር ደግሞ ምግብ ነው። እኔ አሁን መጀመሪያ ከወለድኩኝ እስከ ተወሰነ ስለማጠባ በደንብ በላለው ሰውነቴን ለመቀነስ ምንም ስትረስ አላረግም። ግን ጨርሼ ግን ስወጣ ያው መጀመሪያ ላይ ትንሽ ስለምትበላ አፕታይትክ ይከፈትና ለመቀነስ ስትሄድ ትንሽ ይቸግርሃል። የዛን ሰዓት ነው ራስን መቆጣጠር ያለብህ። ከዛም በኋላ እየለመድከው ትንሽ በትንሽ እየዘለክ ስትሄድ ራሱ እየለመደ ይሄድና የምትበላውን ፖርሽ እየቀነስክ ስትሄድ ራሱ በራሱ አፒታይትክ እየቀነሰ ይሄዳል። ከዛ ከስፖርቱ ጋር ራሱ ሰውነትክ እየቀነሰ ይሄዳል። እኔ በዛ መንገድ ነው ሰውነቴን ያስተካከልኩት። እውነት ነው። ምክንያቱም ያው ሀገራችን ያው ምሳ፣ ቁርስ፣ ራት፣ መክሰስ ብዙ ነገሮች በጥራ ነው የሚደረጉትና እንደ አካባቢያችን አስፈላጊ እስከሚሆነው መሆን እንዳለበት ሁሉ ይገመታል ብዙ ጊዜና እንዳልሽው ኤክሰርሳይዝ ለማንኛውም አስፈላጊ ነው። ለሴትም ለወንድም እድሜ ገፋ ሲልም በመሀልም ቢሆን እንደዚህ ነገሮች አስፈላጊ ናቸውና የማታ ብዙ ጊዜ ብዙ ሰው ማታ ይመገባል እና የማታ ምግብ አስፈላጊነቱና እስኪ ባንቺ ትንሽ ንገሪያቸው እስቲ። በተለይ እኔ ከማውቀው ብዙ ምግብ የማታ አይመከርምና ምንድነው ባንቺ በኩል ያለው ምክር? እኔ አሁን እንደዚህ ከባድ ምግቦችን የምበላው ኦኬዥን ሲኖር አሁን ፕሮግራም ሲኖር ምናምን በደንብ በላለሁ። ጥሬ ስጋ በላለሁ፣ ክትፎ በላለሁ፣ ሁሉም ነገር በላለሁ። ግን የቀን በቀን ላይ ግን አሁን በተለይ ማታ ላይ ያገኘሁትን ነገር አልበላም ወይ በጊዜ በላለሁ። ከበላውም ትንሽ ነገር ነው። አሁን ምንድነው እኔ ብዙ አልበላም። አሁን ማለት አስለምጄዋለሁ ራሴ። ትንሽ ስበላ ራሱ ስለምጠግብ ተዋለሁ። ሰዎች ግን በልምምድ ይሄ መምጣት ይችላል። አንዳንድ ሰዎች አልቻልኩም በተለይ ማታ ላይ የሚሉ ሰዎች አሉ። ግን በልምምድ ግን ማምጣት ይቻላል። በተለይ ማታ ላይ ብዙ ምግቦችን አለመመገብ እኔ በራሴ ላይ ውጤት ስላየሁኝ በጣም ጥቅም አለው። ራሱ እኔ አሁን ኪሎዬን በየጊዜው መዘናለሁ። በምሮጥ ሰዓት በቀን 2 ሁሉ ልመዘን እችላለሁ። አሁን ግን በየጊዜው መገዘናለሁ። ማታ ላይ በልተ በደንብና ሳትበላ ኪሎውን ስትመዝን የዛና የዚህ ኪሎ በጭራሽ አይገናኝም። ስለዚህ የማታ ምግብን ሁሉ ጊዜ መቀነስ። ቁርስ ላይ በደንብ እኔ አሁን ቁርስ ላይ በደንብ በላለሁ። ምሳ ላይ፣ እራት ላይ ግን ብዙ ይሄ ከባድ ነገሮች አልበላም። ፕሮግራም ከሌለኝ በስተቀር ብዙ ከባድ አልበላም። ስለዚህ የሀገራችን ሰው ሆድ እንዳሳዩት ነው ይባላልና ሁሉም ሰው በተሰጠው ልክ ማድረግ የለበትም ነው። እውነት ነው። የራቱ ጉዳይ ለብዙ ሰዎች እኔም ራሱ እንደዚህ እንትን ብለው ራት ላይ ብዙ ከበድ ያለ ነገር አይመረጥም። ከሆነም ደግሞ 6-7 አካባቢ ቀደም ብሎ መብላት አስፈላጊ ነውና
በጣም ደስ የሚል ነው መስዬ። እንደውም እኮ ከኔ ይልቅ አንተ ነህ መንገር ያለብክ ይሄን የመሰለ ሰውነት ስፖርተኛ ሳትሆን ሯጭ ሳትሆን ይሄን የመሰለ ሰውነት እንዴት እንዳመጣ አንተ ነህ መንገር ያለብክ። ያው አሜሪካን ሀገር እየኖርክ አንተም ጥሩ ልምድ ይኖርሃል ብዬ አስባለሁ። አመሰግናለሁ። እውነት ነው። እኔም በዛ መልክ ነው እንዳልሽው ሀገራችን እዚህ ያለንበት ብዙ ካሎሪስ ብዙ እንትኖች ያሉበት ምግብ ነው የምንመገበው። እንዳልኩሽ ቅድም እንዳልኩሽ ሆድ እንዳሳዩት ነው የሰጠነውን ሆዳችን ይቀበላል። ስለዚህ ማሰብ ይጀምራል። ምናልባትም ድሮም ብዙ መንቀሳቀስ እወዳለሁ። መድረክ ላይ እንቀሳቀሳለሁ፣ ዘላለሁ። አገር ቤት እያለሁ ብዙ ወርክ አደርጋለሁ። እዚህ ከመጣሁም እንትን አደርጋለሁ እና አሁን ኤክሰርሳይዝ በጣም አስፈላጊ ነው። እንደናንተ እንደውም ሩጫውማ ቢሆን ኖሮ ደስ ይል ነበር። አዲስ ከወርክ ጋር አይደለም። አሁን እድሜም ወይም ደግሞ ሰውነትሽ እንድታስብ ያደርጋል። ምግብን ኢንጆይ የምታረጊበት ዘመን አይሆንም። ምግብ እንዳውም አሁን ትልቁ የጤና እንግዲህ ምግብ ሰው ካልበላ ይሞታል አለ። እዚህ ሀገር ደግሞ ወይም ደግሞ በአሁኑ ሰዓት ብዙ ምግብ ገዳይ ነው እና ለሰውነት እኔ ያን ያህል ሼፕ እንዳረኩ ባላቅም እኔም እንደዛ አይነት ገደብ እየሰጠሁ ነው ማለት እወዳለሁኝ በዚህ አጋጣሚ። ሌላው መነሳሳትና መካሪነት ይላል ርዕሱ። አንቺ በኢትዮጵያ ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ሰዎች ሁሉ አስደማሚ ብቃትሽ ብዙ መነሳሳትን ይፈጥራል። አንቺ ወደ ሩጫ ውድድር ለመቀላቀል ከመቀላቀልሽ በፊት ያነሳሳሽ ሯጭ ከሌን ብሆን ብለሽ ተመኝሽው አትሌት አለ ወይም አለች? እንግዲህ እኔ መጀመሪያ ሩጫን የሰማሁት ባርሴሎናን ነው። እነ ደራርቱ እነ ኃይሌ ሲያሸንፉ ነውና ያን ጊዜ ታስታውስ እንደሆነ በጣም ኢትዮጵያ ውስጥ በቃ የሩጫ ነገር በጣም የገነነበት ሰዓት ነበርና አባቴ ምን ይላል እቺ ልጅ ብትሮጥ እንዳበበ ቢቂላ ትሆናለችና በቃ ከቤት ውስጥ በጣም ፈጣን ስለነበርኩኝ አንዱ ሀቴኒ እንዲያረግልሻለሁ ትለኛለች፣ እኔ እንደዚህ ያረግልሻለሁ፣ እኔ ጫማ ገዛልሻለሁ፣ በቃ አንቺ ብቻ ሩጪ ተባልኩኝ እና አባቴ ጠዋት ወደ ጦር ኃይሎች ደብረ ዘይት ለመሄድ ጦር ኃይሎች ነበር የሚሰራውና እሱን ለመሸኘት ከኛ ሰፈር አስኮ ወይ ደግሞ ከኛ ሰፈር ወደ ኮልፌ አጠናተራ ለመሄድ በጣም ረጅም መንገድ ነው አውቶቡስ ለመያዝ እና አባቴን ሸኘዋለሁ ለሊት ላይ ስመለስ እየሮጥሽ ወደ ቤት ተመለሽ ይለኝ ነበርና ስመለስ እየሮጥኩ እመለሳለሁ። ከዛ በኋላ በዛ ነው ሩጫው የተጀመረው። ግን ነው ብዙ ጊዜ ሯጮች ከክፍለ ሀገር ከተለያየ አዲስ አበባ ወጣ ያሉ ቦታ ነው የሚመጡት እና ወይ የኃይሌና የደራርቱን ዘመን አረሳውም የኔም ዘመን ስለሆነ ሁለቱ ከመጀመሪያዎች እኛ ካልነበርንበት ዘመን ከናበብ ቢቂላ ከብሩ ሲፍጠር በኋላ አዲስ ጄኔሬሽን ተፈጥሮ አዲስ ድልና የኢትዮጵያን ሕዝብ በተከታታይ የሚያስደምሙ አይነት ሯጮች የፈለቁበት የነ ኃይሌ በጣም ወዳጅ ነው። ደራርቱ በጣም ወዳት ፈርቀዳጅ የሆነች ለእናንተ ሁሉ ምሳሌ ምክንያት የሆነች ነች። ሌሎቹ እና ደስ የሚል ነው። ስለዚህ ያየሽው አይን በጣም አሪፍ ነው ማለት ነው። እነ ደራርቱ ብዙ ፈርቀደዋል፣ ቤተሰቦችሽ ደግሞ እንድትወጪ ፈቅደዋል። በጣም የሚያስደስት ነገር ነው። ህይወት ከትራክ በኋላ ከውድድር ወይም ከሩጫ ከተመለስሽ በኋላ በግል ወይም በሙያዊ ምን ላይ ትኩረት ታደርጊያለሽ? ምን ያስደስትሻል? እንዲሁም መሰረት የሩጫ ለብሳ መሰረት በበዓል ጊዜ ከቤተሰቦቿ ጋር የባህል ልብሷን ለብሳ መሰረት ከልጆቿና ከልጆቿ አባት ጋር በስልጠና ላይ ምን ትመስላለች? ምን አይነት ህይወት አላት? እስቲ በገጠመኞች እያዋዛሽ አጫውች። ከሩጫ በፊት ወይስ ከሩጫ በኋላ? ትጥቅ ላይ ያለሽ ሩጫ ላይ ያለው ያፈራረቅሽ ነገር እስቲ ምን ትመስያለሽ? እኔ እንግዲህ በሩጫ ላይ ነው በቃ አንድና አንድ 100% ስፖርቱ ላይ ነበር ማደርገው። ጠዋት ትሬኒንግ ሰራለው፣ መጣለው፣ ከበላው በኋላ ተኛለው። ከሰዓት በኋላ ትንሽ የተወሰነ ነገር እንትን ካልኩ በኋላ ከሰዓት ትሬኒንግ ነው ማረገው።
ይሄንን እንግዲህ ኦልሞስት ለ20 አመት ይሄንን ሩቲን አድርጌያለሁ። ለ20 አመታት ማለት የማይቀያየር በምንም አይነት ነገር የማይሰረዝ ለ20 አመታት ይሄን አድርጌያለሁ። በዛ መሃል ላይ ግን ያው እኔ በትዳር ውስጥም ብኖር የቤት ውስጥ መስራት የሴትነቱን ይሄን በጭራሽ ለአንድም ቀን አይቼው አላውቅም። ማለት በቃ ፎከሴን የማረገው ሩጫው ላይ ስለነበረ አንድና አንድ በቃ ሩጫዬ ላይ ታርጌት አድርጌ ከዛ በኋላ ለሚቀጥለው ህይወቴ ለመዘጋጀት ስለምፈልግ በጣም ትኩረት አድርጌ ነበር የምሰራው። ከዛ ከወጣው በኋላ ያው በደንብ ወጥቻለሁ። ያው የራሳችን ቢዝነስ አለን፣ እሱንም እንሰራለን። ቴዲም በስልጠናው ላይ ስላለ ከሱ ጋር የምንተጋገዛቸው ነገሮች አሉ። ከዛ ትልቁ ነገር ደግሞ ያው ልጆች ከመጡ በኋላ ልጆች ላይ በደንብ መስራት ስላለብክ አሁን ልጆቼን በጥሩ ሁኔታ በማሳደግ ላይ ነው የምገኘው። በጣም ደስ ይላል። ይሄን የጠየኩሽ በየቦታሽ በምትቆምበት ሁሉ የምትወስኚው አንቺነትሽ ስለሚታየኝ ነው። ምክንያቱም ትጥቅ ለብሰሽ ሜዳ ላይ ወጥተሽ ያን ሁሉ የዓለም ህዝብ አይን ውስጥ ገብተሽ እዛ ትራክ ውስጥ ቆመሽ ምን እንደምታስቢ ይታየኛል። ምክንያቱም ወንድነት ወይም ደግሞ የማሸነፍ ነገር ውስጥ ያለ የጀግንነት ነገር ነው ይሰማል ይመስለኛል። ሌላ ደግሞ ቤት ውስጥ ከቤተሰብ ጋራ በዓል ስታከብሪ የባህል ልብስሽን ለብሰሽ ከልጆችሽ ጋራ የእናትነት የሴትነት ባህሪ ደግሞ ይላብሻለሽ እና እነዚህ ነገሮች ለማድረግ ነው። አንቺ የታደልሽ ነሽ። ሁሉን አሟልቶ ሰጥቶሻል። ጀግንነት አለ፣ እናትነት አለ፣ ትዳር አለ። እንደዚህ ባለቤትሽ ቀጥላለሁኝ ላንቺ ትልቅ መስዋዕትና ትልቅ አሰልጣኝሽ እንደሆነ ትናንትና የተነሳሽበት ዛሬ ካለሽበት ጋር አስተወዳድሪው ይሄ መባረክ ነው። በልጆች በባል በስራ በጣም ይሁሉ በጣም አስደሳች የሆነ ህይወት እንዳለሽ ነው ልነግርሽ ፈልገው። እግዚአብሔር ፈጣሪ ካንቺ ጋር ይሁን ላለው የሚቀጥለው ፍቅር ቤተሰብና ሚዛን ይላል። የቤተሰብ ህይወትንና አትሌቲክስን ራስሽን እንዴት ሚዛናዊ በሆነ መልኩ ታስይዘዋለሽ? አሁን ቅድም ያልኩሽ ነው። ባለቤትሽም ያንቺ አሰልጣኝና ጠንካራ የድጋፍ ምንጭ መሆኑን እናውቃለን። በእውነት ጠንካራ ባልና ሚስት ናቸው። ባንቺ አንደበት ባለቤትሽን እና አሰልጣኝሽን እንዴት ትገልጫዋለሽ? በትዳር መሃል ምን ጸጋ በህይወታቸው አገኛቸው? እንግዲህ ያው እንደነገርኩህ እኔና ባለቤቴ ተዋወቅነው ገና የባንክ ስፖርት ክለብ እሱም እግር ኳስ ተጫዋች እያለ እኔም በሩጫው የተቀላቀልኩበት አመት ላይ ነው። እንግዲህ እሱ ያው ከባንክ ስፖርት ክለብ ከኳሱ ከወጣ በኋላ ተነጋገርን፣ የትኛው ያዋጣል፣ በቃ አንተ እሱን አቁምና ሩጫው ላይ በደንብ ፎከስ አድርገን እንስራ ተባባልን። ያው በደንብ አድርገን የሰራነው። በጣም ቴዲ በጣም ጎበዝ ነው። በቃ ከምነግርክ በላይ በጣም ጎበዝ ነው። ከዛም በኋላ ትሬኒንጎችንም መማር ጀመረ። በተለይ ሻምበል ቱሉሳ ቆቱ በጣም ረድተውታል። እንዴት እንደሚሰለጠን፣ እንዴት ሰዓት እንደሚያዝ፣ ምን ሲሆን ምን እንደሚሆን በደንብ አሰለጠኑት። ከዛ በኋላ እኔን ማሰልጠን ጀመረ። እኔንም ማሰልጠን ከጀመረ በኋላ በጣም ውጤታማ ነው የሆንኩት። በጣም ብዙ የዓለም ሪከርዶችን ሰበርኩኝ። ያው የሩጫ ህይወታችን በጣም ከባድም ቢሆን ግን በጣም ሁለታችን አንድ ስለነበርን በአንድ ላይ ሆነን ስለምንሰራ ስለነበረ እኔ መጥፎ ነገር ቢያጋጥመኝ እሱ በደንብ ይረዳኝ ነበረ፣ በጣም ያግዘኝ ነበረ። ለሚመጡብኝ ችግሮች ሁሉ እሱ ነበረ ብዙ ነገር ከበር የሚያደርግልኝ። እንግዲህ በዚህ ሁሉ አመታቶች ውስጥ ብዙ ስኬቶችን አብረን አሳልፈናል። እኔ እንግዲህ ምንም አይነት ስኬት ከሱ በፊት አላመጣውም ክለብ ከመግባት ውጪ። አብረን እንግዲህ 20 ምናምን አመታቶችን አብረን ጠንክረን አብረን ሰርተን ወድቀን ተነስተን ዛሬ ላለንበት ደረጃ ደርሰናል። በዛ መሃል እንግዲህ ያው ልጆች አግኝተናል። ያ ነው ለኛ ትልቁ ነገራችን። በህይወትህ ላይ ስትኖር የትኛው ቦታ ላይ ሆን ሀብታሙን ታዋቂ ሆን ደሃ ሁን ትልቁ ነገር ለሰው ልጅ ነው። ያንንም እግዚአብሔር ባርኮ ሰጥቶናል። እንግዲህ ያው አሁን ሴትነቱን ጀምሬያለሁ። ከሩጫ ከወጣው በኋላ ያው እንደ ሌሎች ሴቶችን ባሉን ግን ያው አመት ባልን አሁን ከልጆች ጋር ነፃ ሆነን ድሮ ያው አመት ባልን አናከብርም።
ውድድርም ካለ ጥለን ነው የምንሄደው። አሁን ግን ከልጆቻችን ጋር ሆነን አመት ባለንም በደንብ እያከበርን ህይወትን በጥሩ ሁኔታ እየኖርን ነው። እንደዚህ ነው የአትሌትና የሙዚቃ ነገር የሙዚቀኛ ነገር በዓል ላይ አይሳካልንም። ምክንያቱም በበዓላት ጊዜ ሙዚቃ እንስራለን። ሁላችን ቤተሰቦቻችንን በዓል ትተን ወደ ህዝብን የማዝናናት የማስደሰት ነገር እንሄዳለን። መሲ አንድ ነገር አስታውሽኝ እስቲ። ስትገናኙ በባንክ ክለብ ነውና እንዴት ነው እንደው ወዲያው ነው ቶሎ ወደ ፍቅር የገባችሁት ወይስ ምንድነው ጓደኝነቱን አብሮ ፓርትነርነቱን ወደ ፍቅር የቀየራችሁት በምን ምክንያት ነው? ማትረሺው በቃ ይሄ ሰው የኔ ነው ብለሽ ያሰብሽበት ነገር አለ? ምንድነው? በቃ እስቲ እንደው ወደ ኋላ ሂጂና አስቢው እስቲ። ቴዲ ማን ነበረ? ምን ብሎ ነው እንደዚህ የሆነ ዛሬ እዚህ ያደረሰሽ ነገር የወሰንሽበት ምክንያት? ቴዲ በጣም ደግ ነው። ደግ ስለ በጣም ደግ እና መጀመሪያ ያገኘኝ ቀን የእጁን ሰዓት አውልቆ ሰጠኝ። ዋው ኦኬ። ያችን ሰዓት እንዲሁ ሳበራ ሳጠፋት አደርኩኝ። ሰዓት የለኝም ነበር በዛ ጊዜ። ሊሸኘኝ ባንክ ራት በልተን የውድድር ነበረና ራት በልተን ስንወጣ ጠበቀኝ ብሔራዊ ባንክ ጋርና በታክሲ እየሸኘኝ ሰዓቱን አውልቆ ሰጠኝ። ኦኬ ዋው። ከዛ በኋላ በቃ መገናኘት ጀመርን። በተለይ መጀመሪያ ውድድሬን ሊሄድ ስል ነግሬው ነበርና ስቴዲየም ነበረ ምን ሸኘውና እዛ መጣ። ከዛ እዛ መጣና የመሰለው ሄጂ መጣፋ ነው የመሰለው። የመጀመሪያ ውድድሬን ፖላንድ ስንሄድና በቃ በጣም እንትን አለ። ከዛም በኋላ ምዛም የጠፉ ልጆች ነበሩና አንቺ ለምን አትጠፊ ምናምን አሉ እዛ የቀሩ ልጆችና ከዛ አንዷ ታቅ ነበር። አንቺ ማለት ቴዲ ብለሽ ነው የምትመለሽው አለችኝ። እና ያው ብዙ ነገሮች አሉ እኔና ቴዲ ስለኔና ቴዲ ባወራ ቀንም አይበቃም። እና ብዙ የማረሳቸው ነገሮች አሉ። በጣም ብዙ ረድቶኛል። በተለይ እኔ የመጀመሪያዎቹ አካባቢ ላይ በፋይናንስ ትንሽ ይከብደኝ ነበር ከአስኮም ስለምመጣ ደሞዝም ትንሽ ስለነበር ለቤተሰብ ትራንስፖርት አድርገህ ነገሮችን ተቋቁመህ ወደ አንድ ቦታ ለመድረስ በጣም ስለሚከብደኝ እሱ በዛ ሰዓት ባገኘው በባንክ ደሞዝ ወተት ይከራይልኝ ነበረ። ጃልሜዳ ስሰራ በሱ ሁሉ በጥብጦ በካኪ ደብቆ አምጥቶ ተደብቆ ሰጥቶኝ ይሄድ ነበርና ቴዲ በቃ ለኔ እግዚአብሔር አንድ ቦታ እንድደርስ ስለፈለገ እሱን ነው ያዘጋጀልን። አስኮ ሰፈር ላይ ነኝ፣ እሱ 4 ኪሎ ነው። በጣም ርቀት አለን። ያው ባንክ አብረን ስለነበርን ነው የተገናኘነውና በህይወቴ ላይ ትልልቆቹን ነገር ያደረገልኝ ቴዲ ነው። በጣም ገራሚ ነው። እግዚአብሔር ይመስገን የሚባለው አሁን ይሄን የጠየቅኩሽ በህይወት ላይ ጀምሮ መጨረስ ጀምሮ መስለቅ ብዙ ነገሮች መሰናክል መሃል ላይ አሉ እና ያንን የጠየቅኩሽ ምክንያት ዛሬ ባለሽበት ሁኔታ ላይ ስላየሁሽ ነው። ዛሬ ቴዲ ላንቺ ምን እንደሆነ ስላወቅን ነው። እና ትናንትና አብሮ አንቺን ያግዝ የነበረ ላንቺ ያስብ የነበረ ዛሬ ውስጥሽ ገብቶ ልጆች ወልዳችሁ ትዳር ይዛችሁ እስከ ዛሬ ድረስ በማግኘቴ በጣም ደስ ብሎኝ ነው። እና ምክንያቱም የባልና ሚስት ትልቁ ሚስጥር ይሄ ይሄ ነው። የሚዘልቀው ለታ ልብ ውስጥ ያለ መረዳዳት መደጋገፍ ያለበት ነገርና ቢዝነስ ነው። ለቢዝነስም ለአሰልጣኝም ዛሬም እጅሽ ላይ ሆኖ በማግኘቴ በጣም የታደልሽ ነሽ ብዬ ስለማምን ነውና ቴዲን በዚህ አጋጣሚ እናመሰግነው ይገባል። እኔም አመሰግነዋለሁ። ሌሎችንም አትሌቶች እያሰለጠነ ነው አይደል? አሁን አንቺ ብቻ አሰልጣኝ አይደለም። የኔ ብቻ አይደለም። አሁን ብዙ በተለይ ታዳጊ በተለይ ደግሞ ሴቶች ላይ ጥሩ አትሌቶች አሉት። በአሁኑም በወርልድ ሻምፒዮንም በኦሎምፒክም የተሳተፉ ሴት አትሌቶች አሉት። እንግዲህ ለወደፊት በጣም ጥሩ ለኢትዮጵያ የሚጠቅሙ ጎበዝ ልጆችን ማፍራት ያፈራልናል ማለት በደንብ እሺ። ለወደፊት ለሚመጡ አዳዲስ አትሌቶች ምክር
ለአዳዲሶቹ በአሁኑ ሰዓት አትሌት ለመሆን የሚያስቡም ሆነ አሁን በውድድር እየተሳተፉ ላሉ በስፖርቱ ዓለም ሀገራቸውንና ራሳቸውን ለመወከል ለሚገኙ ለወጣት ወንዶችና ሴቶች አትሌቶች ምን ምክር ትለግሻቸዋለሽ? ያለሽን በቃ ቢያርጉ እንደኔ መሆን ይችላሉ፣ እንደውም ከኔ የተሻለ ይችላሉ ብለሽ የምታስቢውን ነገር ንገሪያቸው። ያዳመጡሽ ነው። እንግዲህ ስፖርት በተለይ ሩጫ በጣም ትዕግስት ይጠይቃል። ማለት ስፖርት በአንድ ንጋት የሚመጣ ነገር አይደለም። በጣም የብዙ ሂደቶች ውጤት ነው። ስፖርት በራሱ በባህሪው ራሱ ሩጫ ዩዝ ይላል፣ ጁኒየር ይላል፣ አዋቂ ይላል። እንደዛ እያለ ነው የሚሄደው። ስለዚህ ያንን ስቴፕ ግዴታ ጠብቀህ መሄድ አለብህ። ስለዚህ ስፖርት ትዕግስተኛ ካልሆንክ፣ ዲሲፕሊን ካልሆንክ ስፖርተኛ ስትሆን አብዛኞቻችን እንደሚታወቀው ከዝቅተኛ ማህበረሰብ የተገኘን ኢትዮጵያ ውስጥ አብዛኛው ፐርሰንት በተለይ በአሁኑ ሰዓት ደግሞ ውጤታማ ለመሆን በጣም ብዙ የሚቸግሩ ነገሮች አሉ። ግን እነዛን ሁሉ በጽናት ማለፍ ይጠይቃል። በብርታት በድግግሞሽ አንድ ነገር ሩጫ ላይ ዛሬ ሰርተህ ነገ ሰርተህ ከነገ ወዲያ ውጤት አታመጣ። የአመታት ውጤት ነው። አንዳንድ ጊዜ በተፈጥሮ በጣም ታለንት ትሆንና ታለንትህን ቶሎ አግኝተው የሚያወጡ ሰዎች አሉ። አንዳንዴ ታለንትም ሳይኖርክ በጥረት በብቃት የምታመጣቸው አሉ። እነዛ ሂደቶች ላይ ለመድረስ ግን በጣም መታገስ ያስፈልጋል። ትልቁ ነገር ግን ለአትሌት ለስፖርተኛ ዲሲፕሊን ነው። ዲሲፕሊን ከሌለክ ማንኛውም ታለንት ፉል ብትሆን የተወሰነ አመት ልትሄድ ትችላለህ። ጎበዝ ብትሆን የተወሰነ አመት ልትሄድ ትችላለህ። ዲሲፕሊን ካልሆንክ ግን አንድ ቦታ ላይ ትቆማለህ። ስለዚህ ትልቁ ነገር ዲሲፕሊን መሆን ነው፣ መታገስ ነው፣ መጣር ነው። ብዙ ውጣ ውረዶች ይኖራሉ በስፖርት ላይ። በሩጫ ላይ እኔ ብዙ ውጣ ውረዶችን አሳልፌ ነው እዚህ የደረስኩት። ያን ሁሉ ለማግኘት ግን በጣም ለፍቻለሁ፣ በጣም ደክሜያለሁ። ከልፋት ከድካም በኋላ ግን የሚገኙት ነገሮች ግን በምንም ልታገኛቸው በምንም ልትከፍላቸው የማትችላቸውን ነገር ስለሆነ መበርታት፣ መጠንከር፣ መታገስ ነው ብዬ ነው የምናገረው። አሁን ከሜዳሊያ ጀርባ የኦሎምፒክ ሜዳሊያ ስታሸንፉ ከትዕይንቱ በስተጀርባ ምን ያስደስትሻል? በሽልማት ስነስርዓቱና ሀገርን ወክሎ የአሸናፊነት ኩራት ባሻገር ለአትሌቶች የሚሰጡ ተጨማሪ ሽልማቶች ወይም ማበረታቻዎች አሉ? እንዴት ነው? ካሳየሽን ካስደስትሽን በኋላ ምን አለ ባንቺ በኩል? ምን የሚደረግ ነገር አለ? እንግዲህ ያው የአንድ አትሌት ትልቁ ግቡ ኦሎምፒክ ነው። ኦሎምፒክን እንግዲህ ማሸነፍ እንኳን ለሚሮጠው መቼም የሀገር ሰው እንኳን ሲያሸንፍ ምን አይነት ደስታ እንዳለው መግለጽ ይከብዳል። ያው ከተወዳደርክ በኋላ እንግዲህ ያው አንዳንድ ጊዜ የመጀመሪያ ስታሸንፍ አለማመኖች ይኖራሉ። ማለት ደስታህን እንኳን መግለጽ የማትችልበት በቃ እኔ በተለይ 2004 ኦሎምፒክን እውነት ሁሉ አይመስለኝም ነበር እስከ ተወሰነ ጊዜ። ማለት በጭራሽ ያልጠበቅኩት ስለነበረ በጣም የማረሰው በቃ የማረሰው ደስታው መቼም ማለት በምንም ነገር የማታገኘውን ደስታ ነው የምታገኘው። እንግዲህ ያው ከሩጫው ጀርባ ገንዘብ አለ ላልከው፣ አዎ በደንብ አለው። በደንብ አለው። ያው በተለይ ኦሎምፒክ ካሸነፍክ በኋላ የምትወዳደራቸው ውድድሮች ሁሉ የምትጠራበት ቦታ ሁሉ ያው ጥሩ ገንዘቦችን ታገኛለህ። ትልቁ ነገር ኦሎምፒክ እና ዓለም ሻምፒዮና አገርህን በተለይ አገርን መወከል በጣም ትልቅ ቫልዩ አለው። በጣም ትልቅ አገር ወክለክ የሮጥካቸው ውድድሮች ነው አንተን ማንነትህን የሚያወጣ በስምም በዝናም በገንዘብም የአገር ውድድር ሮጠ ስታሸንፍ ነው ትልቅ ቦታ ላይ የምትደርሰው። በጣም አሪፍ በጣም አሪፍ። ስለዚህ ከደስታ በላይ ደግሞ ራስንም ጥሩ ደረጃ ላይ ማድረስ ነው ለምትዩ። ያው እንግዲህ ይሄንን የጠየቁት ለሚመጡት ለአዲሱ ጄኔሬሽን ነው። ሮጠው ራሳቸው ከአገር ማስጠራታቸው በስተጀርባ ራሳቸውም ሊጠቅም የሚችል ታላቅ ሙያ በመሆኑ እንዲበረቱ ለማስገንዘብ ነው። ሌላ በዚህ የኬንያ እና የኢትዮጵያ ፉክክር በኢትዮጵያና ኬንያ ሯጮች በአብዛኛው የሚያሳዩት ፉክክር በጣም ልብ አንጠልጣይ ክስተት ውስጥ አንዱ ነው።
ብዙውን ጊዜ ወደ መጨረሻው ጫፍ መዳረሻ ላይ የምታሳዩትን ትንቅንቅ እንዴት ትገልጨዋለሽ? አንደኛ ያየነው 3 የኬንያን አትሌቶች አስከትለሽ የገባሽበት ትዕይንት አስገራሚ እንደነበረ የማስታወስ ይቻላል። መገፋፋቱ፣ መጎነጣተሉ አጋጥሞሽ ያውቃል? የማሸነፍልሽ እስከምን ድረስ ነው? እንግዲህ ያው ኢትዮጵያና ኬንያ በሩጫው ላይ ያው በደንብ ነው የሚታወቀው እና ያው ከኬንያ ጋር ያለን ፉክክር በጣም ከባድ ነው። እነሱም በጣም ጠንካራ አትሌቶች ናቸው ያላቸው፣ የኛም ጠንካራ አትሌት ነው። በተለይ በእኛ በነበርን ጊዜ በተለይ ሴቶች ላይ በጣም ጠንካራ አትሌቶች ነበሩ፣ ወንዶችም ላይ እንደዛው። ያው ውድድር ስትገባ ያው እነሱም እኛን ለማሸነፍ ነው፣ እኛም እነሱን ለማሸነፍ ነው። ማለት ያው እነሱ ብቻ ሳይሆኑ የገባው ተወዳዳሪ ጠቅላላ ያው ለመሸናነፍ ነው። ግን የኛና የነሱ ያው ተከታትለን ስለምንገባ በተለይ እኔ እነሱ 1-3 ከሆኑ አንዷ ከፊት አንዷ ከጎኔ አንዷ ከጎን ሆኖ የማስጨነቅ ነገር አንዳንድ ጊዜ እኔን የማስጨነቅ ነገር ይኖራል። ማለት ያው ታክቲክ ነው፣ ትክክልም ነው። ማለት አንዷ ከጎን ትሆናለች፣ አንዷ ከዚህ ጋር ስትሆን ለመውጣትም ለምንም ትቸገራለህ እና ያው ውድድር ላይ ያላቸውን ሁሉ ታክቲክ ይጠቀማሉ። እኛም ደግሞ በተቻለን መጠን እኛም እንደዛው ነው የምናደርገው። ያው እኛም በቡድን እንተያያለን፣ መዝጋት ካለበት ትዘጋለህ፣ ያንተ ልጅ እንዲያልፍ ከፈለክ እንደዛ ታደርጋለህ እና ያው ትልቅ ፉክክር ነው የምናደርገው። ይሄ ደግሞ ያው ኢትዮጵያና ኬንያ ለአፍሪካም ኩራት ነው። የኛ የሁለታችን የኬንያና የኢትዮጵያ ፉክክር ማለት አፍሪካ ላይ ስፖርቱ በደንብ እንዲታይ ያደረገ ስለሆነ የኛ ፉክክር በጣም ጥሩ ነው ብዬ ነው ማስበው፣ የሁለቱ የኬንያና የኢትዮጵያ። ብዙ ጊዜ ከሚያስጨንቁንና እናንተንም እኛንም ከሚያስጨንቁን ተከትለዋቸው የሚገቡት ናቸው። አንድ አጋጣሚ ላይ ኃይሌ ገብረስላሴ በጣም ወዳጄ ነውና ቤት ሂጄ ሞፋራህን አግኝቼው ነበርና እንደዚሁ ስለ ሩጫ ጨዋታቸው ደስታ ነውና ኃይሌ ያልኩት በቀልድ ነው፣ ምንም ሴክሬቱ እንዳትናገር ቦታውንም ምናምን ስለው ሞፋራ ምን አለ፣ ኦልሬዲ ትሬኒንግ ያደረኩኝ ስራ አየሩን ማግኘዋለሁ፣ ሁሉም ነገር የሚችለው ነገር የለም እና የኛ ሚስጥር የአየራችን ነው፣ ጥሩ ነው የኛ። እነሱ እኛ ድረስ መጥተው ትሬኒንግ የሚያደርጉበት ምክንያት የአየሩ ሁኔታ ለሩጫ ያመቻል። ማለት ያው የኛ የአየር ንብረታችን አልቲቲዩዱ ከ2000 በላይ ስለሆነ ያ ደግሞ በጣም ጥቅም አለው። በተለይ ለረጅም ርቀት እንዲህ አይነት አልቲቲዩድ ላይ ቆይተህ ወደ ኢሮፕ ስትወልድ ዜሮ የሆነ ቦታ ላይ ስትሄድ በጣም በቀላሉ ነው የምንሮጠው። ሌሎቹ ተጨንቀው ሲሮጡ እኛ ሳንተነፍስ እንኳን ነው የምንሮጠው እና ብዙ አትሌቶች ያው ኢትዮጵያ መጥተው የሚሰሩት ያንን አልቲቲዩዱን ለማለማመድ እና የተሻለ ኢንዱራንስ እንዲኖራቸው ብዙ አትሌቶች እየመጡ ኢትዮጵያ ውስጥ ይሰራሉ። በተለይ ደግሞ ኬንያ በጣም ብዙ ካምፕ ስላላቸው ኬንያ ላይ በአሁን ሰዓት በተለይ ኬንያ ላይ በጣም ብዙ የሌላ ዓለም አትሌቶች እየሄዱ ይሰለጥናሉ። እንዳልኩሽ ያው ሀገራችን መልካም ምድር ስላላት ጥሩ አየር አላት ለማለት ፈልጌ ነው እንጂ ሩጫውን የምታደርጉት ኢትዮጵያ ውስጥ አይደለም። ሄዳችሁ ሁሉ የሚገጥማችሁ የተለያየ አየር ነው። እንደው ለጨዋታ ብዬ ነው ያመጣሁት። ከኢትዮጵያውያን ሯጮች ጋር አንድ ላይ ሆናችሁ ለውድድር ስትገቡ ከውድድሩ በፊትና ከውድድሩ ሜዳ ላይ የምታሳዩት ፉክክር፣ መናበብ፣ የቡድን ስራ ስሜት ምን ይመስላል? ከምን እስከምን ድረስ ነው? ምክንያቱም በተለይ በአንድ ውድድር ላይ ከሌላዋ ጀግና አትሌት ከምንወዳት ከጥሩነሽ ዲባባ ጋር ውድድር ገብታችሁ መጨረሻው ቦታ ላይ ስትደርሱ የነበራችሁ ትንቅንቅ የራሳችሁ ስለምናስታውሰው እንዴት ነው መሀል ላይ የነበራችሁና ከመዱ ላይ ስትደርሱ ያላችሁ ስምምነት? ያው እንግዲህ ሀገር ወክለን ስንሮጥ ማንንም ያሸንፍ ወርቁ እንዳይወጣ ጥረት እናደርጋለን። ማንንም ያሸንፍ ግን የመጨረሻ 2 ከቀረን ግን ያው እኔ ነኝ ይመጣል። በወቅቱ ብቃት የተሻለ ሰው ያሸንፋል ማለት ነው። አሁን እኔና ጥሩነሽ በምንሮጥ ሰዓት አንድ አይነት ብቃት ላይ ነው በብዛት የምንገኘው። የሀገር ውድድር ሲሆን ያው ሌላ በመሃላችን እንዳይገባ ጥረት እናደርጋለን። የመጨረሻው ሰዓት ላይ ግን አብዛኛው ጊዜ እኔና እሷን የምንቀረው፣ ከዛ በኋላ በወቅቱ የተሻለ የበለጠ ውድድሩን ያሸንፋል። ሰዓት የማሸነፍና የአንደኛና የሁለተኛ ነገር ይገርመኛል። ምክንያቱም
ትተዋወቃላችሁ በስንት ደቂቃ እንደምትገቡ ሀገራችሁ ያላችሁ ደቂቃውን ታውቁታላችሁ እና ምናልባት ጥሩዬን ታውቂያት ይሆናል ከዛ እዛ ጥላሽ ገብታ ሊሆን ይችላል እና አሁን እዚህ ሌላ ሰው ሀገር ላይ ስትወዳደሩ እንግዲህ ያየሩና የእናንተ የሚሰጣችሁ ኢነርጂ ነው ማለት ነው አንደኛና ሁለተኛ የሚያደርጋችሁ ማለት ሁሉም ሰው የተለያየ ሰውነት ችሎታ ነው ያለው ለምሳሌ አንዱ አትሌት በጣም ኢንዱራንስ ይኖረዋል አንደኛው አትሌት ደግሞ የተሻለ ስፒድ ይኖረዋል ማለት አንድ አትሌት የራሱን አድቫንቴጅ ተጠቅሞ ነው ወደ ውድድር ላይ የሚገባ ኢንዱራንስ ያለው በኢንዱራንስ በደንብ አድርጎ ይሄዳል ስፒድ ያለው ደግሞ ጠብቆ ይሮጣል እኔና ጥሩነሽ ግን ኢንዱራንሱም ስፒዱም በጣም አለን ለዛ ነው በጣም ብዙ ጊዜ በጣም በትንንሽ ልዩነቶች የምንገባውና በጣም የሚያስደስት የውድድር ዘመን ነው እኔና እሱ ያሳለፍነውና ያው የዛይ ሰዓት ላይ ወይ ቀድሞ የተነሳ ወይ ደግሞ በወቅቱ የተሻለ ብቃት ካለክ የተሻለ ብቃት ያለው ሰው ያሸንፋል እውነት ነው በጣም የሚገርም ነው በዚህ በተለይ በእኛ በኢትዮጵያውያን ሯጮች እናንተ የሰጣችሁን ድልና ኩራት በጣም የሚገርም ነው በጣም የሚታወስና ዘላለማዊ የሚሆን ልክ እንዳድዋው ድላችን የአትሌቲክስ ድላችን ተመዝግቦ የኖረ የሚኖር ነው እስካሁንም ባለድሎች ነንና ኩራታችን ከፍ ያለ ነው አንዳንዴ አረንጓዴ ጎርፍ ሆናችሁ ትገባላችሁ ወንዶቹ 1 2 3 4 5 ድረስና ይሄ በእውነት አስደሳችና ለሀገራችን ትልቁ ድላችን ስለሆነ አሁንም ደጋግመን እናመሰግናቸዋለን እንወዳቸዋለን መሲ ይሄን ሁሉ ጨዋታ ይሄን ሁሉ ምክር ይሄን ሁሉ ልምድሽን ስላካፈልሽን እዚህ ለሽልማት መተሽ ጊዜሽን መዝናኛሽን ከልጅ ጋር ከባለቤትሽ ጋር አገር እየጎበኘሽ ባረፍሽበት ሰዓት ዛሬ ጥያቄን ተቀበለሽ በኔ ቆይታ ከይሁኔ በላይ ጋር ፕሮግራም ስለተገኘሽ በጣም እጅግ አድርጌ አመሰግናለሁ በጣም አከብርሻለሁ አንቺንም ቤተሰቦችሽንም እግዚአብሔር ይባርክላለሁ እንግዳይ ስለነበርሽ እጅግ በጣም አመሰግናለሁ እሺ እኔም እንግዲህ ያንተ እንግዳ ሆኜ በመቀበሌ በጣም ኩራት ይሰማኛል መቼም እንግዲህ አንተን በተለይ በአሎ ልሉ የማያውቅ ኢትዮጵያዊ የለም እኛም በጣም የልጅነት ትዝታችን ነክ ያንተ ፕሮግራም ላይ በመቀበሌ እኔም በጣም እጅግ ተደስቻለሁ በጣም አድርጌ አመሰግናለሁ እጅግ አመሰግናለሁ አሁን የሚቀጥለው ሰምተሽ ይሆናል ይሄ ፍኖተ ጥበብ ግለ ታሪኬን በቅርብ ከአንድ 2 ወር በፊት ጽፌ አስመርቄያለሁ ይህ መጽሐፍ የኔን ግለ ታሪክ የሚዘግብ ነው ታሪኮችን እና የተወለድኩበትን ያደግኩበትን እና እስካሁን ድረስ ያለውን የቤተሰብ የስራዬን ሙያዬንም መንገድ የሚናገር ነውና ይህንን መጽሐፍ አላገኘሽም አይደል? አዎ አላገኘሁም። ዛሬ በዚህ አጋጣሚ አንቺን በማግኘቴ ላንቺ መጽሐፍ ፈርሜ ሰጠሽ በጣም ደስተኛ ሆኜ ልሰጥሽ እወዳለሁ ካገኘሽው በኋላ አንበበሽ አስተያየትሽን እንደምትነግሪኝ ተስፋ አድርጋለሁ በዚህ ይቺን ፈርምልሽና ላንቺ ሰጥሻለሁ ይዝበት ምን ብንመታታ